የማስታወስ ችሎታን ለማሻሻል የሚረዱ 7 ሳይንሳዊ መንገዶች። ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ። ዛሬ የማስታወስ ችሎታችንን ለማሻሻል የሚረዱ 7 ሳይንሳዊ መንገዶችን እንመለከታለን። የማስታወስ ችሎታውን ለማሻሻል ከፈለጉ እስከ መጨረሻው ይከታተሉን። ውጤታማ መንገዶችን እናካፍላችኋለን። ይህ ኢንፎ መረጃ ቲዩብ ነው። አንደኛ፣ በቂ እንቅልፍ መውሰድ። እንቅልፍ ለአእምሮ ጤንነት ወሳኝ ነው። በቂ እንቅልፍ መውሰድ የማስታወስ ችሎታን ያሻሽላል። በቀን ከ7 እስከ 8 ሰዓት ለመተኛት ይሞክሩ። ሁለተኛ፣ አዘውትሮ የአካል ብቃት እንቅስቃሴ ማድረግ። የአካል ብቃት እንቅስቃሴ ለአእምሮ የደም ዝውውርን ይጨምራል። ይህም የማስታወስ ችሎታን ያሻሽላል። በሳምንት ቢያንስ 3 ጊዜ የአካል ብቃት እንቅስቃሴ ያድርጉ። ሶስተኛ፣ ጤናማ አመጋገብ። ጤናማ አመጋገብ ለአእምሮ አስፈላጊ የሆኑ ንጥረ ነገሮችን ያቀርባል። አትክልቶችን፣ ፍራፍሬዎችን፣ አሳዎችንና ለውዞችን በአመጋገቦ ውስጥ ይጨምሩ። አራተኛ፣ ትኩረት ማድረግ። ተማሪ ከሆኑ በሚማሩበት ጊዜ ትኩረት ማድረግ ለመረጃው በአእምሮ ውስጥ ቦታ ለመፍጠር ይረዳል። ትኩረትን የሚከፋፍሉ ነገሮችን ያስወግዱ። አምስተኛ፣ መረጃውን መድገም። አዲስ መረጃን ብዙ ጊዜ መድገም በአእምሮ ውስጥ እንዲቀረጽ ይረዳል። በድምጽም ቀርጸው ደጋግመው ያዳምጡት። ስድስተኛ፣ ምስሎችን መጠቀም። ምስሎችን ወይም ንድፎችን መጠቀም መረጃውን ለማስታወስ ቀላል ያደርገዋል። የአእምሮ ካርታዎችን ይፍጠሩ፣ በውስጡ ያሰላስሉ፣ የተለያዩ ነገሮችን ለመያዝ ይሞክሩ። ሰባተኛ፣ ጨዋታዎችን መጫወት። የማስታወስ ችሎታን የሚጠይቁ ጨዋታዎችን መጫወት አእምሮን ያነቃቃል። የማስታወስ ችሎታውን ለማሻሻል በቂ እንቅልፍ ይውሰዱ። አዘውትረው የአካል ብቃት እንቅስቃሴ ያድርጉ። ጤናማ የምግብ አመጋገብ ይመገቡ። ትኩረት ያድርጉ። መረጃውን ይድገሙት። ምስሎችን ይጠቀሙ። እናም ጨዋታዎችን ይጫወቱ። ከዛሬ ጀምሮ የትኛውን ዘዴ መተግበር ይጀምራሉ? በአስተያየት መስጫው ላይ ያሳውቁን። ይህ ቪዲዮ ጠቃሚ ከሆነ ላይክ ያድርጉና ለተጨማሪ የአእምሮ ጤና ምክሮች ቻናላችንን ሰብስክራይብ ያድርጉ።